ለእንጦጦ ኪዳነ ምሕረት እናቴ አልተኛም እቤቴ ከመጋቢት 11 እስከ መጋቢት 13 2018 ዓ.ም በሚተላለፈው የቀጥታ መርሃ ግብር ፕሮግራም ላይ ይሳተፉ። በቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ማዘጋጀት ያስፈለገበት ምክንያት 11200 ካሬ ላይ ያረፈ ባለ 2 ቤዝመንትና ባለ 6 ወለል ለሁለገብ ህንፃ የገነባች በመሆኑ ይህንን ህንፃ 640 ሚሊዮን ብር የሚጨርስ ስለሆነ እስካሁን 135 ሚሊዮን ብር ከአውደ ምሕረት ከበጎ አድራጊዎችና ግለሰቦች ሰብስበን 20% ስራውን ተሰርቶ በገንዘብ እጥረት በመቆሙ ነው። ህንፃውን መገንባት ያስፈለገበት ምክንያት ምንድነው ብንል የክርስትና ማጥመቂያ አዳራሽ ልጆቻቸውን ክርስትና ለማስነሳት የሚመጡ ምዕመናን ቁጥር አሁን ካለው የክርስትና ቤት ጋር ሲነጻጸር በጣም ጠባብና አነስተኛ በመሆኑ ለምዕመናን አገልግሎት የሚሰጥ ለሰርግ፣ ለስብሰባ፣ ለልዩ ልዩ ተግባራት የሚውል አዳራሽ፣ ለአባቶች ማረፊያ የሚሆኑ ቤቶች፣ ለገዳሙ ልዩ ልዩ ጽሕፈት ቤቶች፣ ለፉካና መሰል ጉዳዮች በአጠቃላይ እስከ ዛሬ በካሽም በአካውንትም እያስገባችሁ ለረዳችሁ አውደ ምሕረትን መጥታችሁ የሰጣችሁንን ገንዘብ ተግባር ላይ ያውለናል። ለዚህም ህንፃው አሁን የደረሰበትን ደረጃ አፍ አውጥቶ ይናገራል፣ ይመሰክራል። ኪዳነ ምሕረት ዋጋውን ትክፈላችሁ፣ ገዳማውያን በጸሎት ያስቧችኋል። ቀሪውን የህንፃ 80% ከመጋቢት 11 እስከ 13 2018 ከ1 ሰዓት ጀምሮ የሚኖረን የቀጥታ ስርጭት መርሃ ግብር ላይ በመሳተፍ ህንፃውን አጠናቀን በ2019 አስመርቀን አገልግሎት ላይ እንዲውል እናድርግ። በቀጥታ ስርጭትም ላይ የምትደውሉባቸው ስልኮች 0911190503 ሁለተኛው 0911592605 0911446144 0957663939 ገዳሟን የምታግዙባቸው አካውንቶች ንግድ ባንክ 15037807779 አባይ ባንክ 984101 1013 232317 አሐዱ ባንክ 008911720301 ማሳሰቢያ በአካውንት ቁጥሮች እያስገባችሁ በስልኮቻችሁ በዋትስአፕና በቴሌግራም ደረሰኙንም እንድትልኩልን መጋቢት 2 2018 ዓ.ም የእንጦጦ ሐመረኖ ቅድስት ኪዳነ ምሕረት አንድነት ገዳም አዲስ አበባ ኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የቀጥታ ስርጭት በቴሌቪዥን ሆነ በሌሎች ማህበራዊ ሚዲያዎች የምትከታተሉ ውድ ኢትዮጵያውያን የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የኪዳነ ምሕረት ልጆች በቅድሚያ በዚህ ታሪካዊ ቀን እዚህ በመገኘቴ እግዚአብሔር እናመሰግናለን። እነሆ አባታችን እንደተናገሩት ዛሬ የተሰባሰብንበት ዋነኛው ምክንያት እነዚህ አበው መነኮሳት እኛን 24 ሰዓት ሙሉ የሚያገለግሉ እኛን ሀብታም ያደረጉ እነሱ ግን ምንም የሌላቸው እኛን በጸሎት የሚያማልዱ እኛን የሚፈቱ አባቶቻችን መኖሪያ ስለሌላቸው ይህን የመኖሪያ ችግር ለመቅረፍ ትልቁ የመጀመሪያውና ዋናው የእነሱን መኖሪያ ችግር ለመቅረፍና እነሱ ባላቸው በሚቀራቸው ሕይወት ዘመን እንኳን ደህና ቤት ላይ እንዲኖሩ ለማድረግ
ይህን ዝግጅት አዘጋጅተናል። ስለዚህ አባታችን እንደተናገሩት በውስጥም በውጭም ያላችሁ የክርስቲያን ቤተሰቦች ይህንን ተረድታችሁ የእርዳታ እጃችሁን እንድትዘረጉልን እንጠይቃለን። ሌላ እንግዲህ እግዚአብሔር ይርዳል። በሌላ ጊዜ ደግሞ ይህ ህንፃ አልቆ በአባቶች እየተመረቅን ተመራርቀን የምንለያይበትን ቀን እግዚአብሔር ያቀርብልን እላለሁ። አመሰግናለሁ። በቅድሚያ ይህንን ኢኒሼቲቭ ወስዳችሁ ለመስራት የተነሳሳችሁ እናመሰግናለን። እኔ በአጋጣሚ ሆኑ ከአያቶች ጀምሮ የዚሁ ሰፈር አያቶች እዚሁ የቀረ ሰፈራቸውን እናቴም እንደዚሁ ገና ስንት ጊዜ መስራችን የመጀመሪያ ልጅና ቅርብ ነኝ ለማለት ነው። ለኪዳነ ምሕረት ቤተሰቦችን እዚህ ነው ያሉት። ግን አሁን ይህ ቀኑን ከመጋቢት 11 እስከ 13 ያለው ቀን ብዙዎች የገቢ ማሰባሰቢያ እየጠየቁ ያለበት ነው። ለምሳሌ ሚሽን ማርያም ማየት እንችላለን። ከበጎ አድራጎት ለመቄዶንያ ሜሪጆ ኢትዮጵያ ሌሎችም እንደዚሁ እና ትንሽ ምዕመኑን መከፋፈል አይሆንም ወይ? ህዝቡስ ያው ዶላር የሚያደርጉት በብዛት ግን ከፍተኛ ገንዘብ የሚከፍሉት ብዙዎቹ ይታወቃሉ። በበጎ አድራጎትም ቤተክርስቲያንን በመጥራት በበጎ ተቋማትን በማገዝ እና እዛ ላይ ትንሽ ቀኑ አሁን ካለው ጋር ሁሉም በዚህ ወር የማይጠይቅ የለም። በዚህ ወር አብዛኞቹ እየጠየቁ ስለሆነ ቀኑ ምናልባት ከሌሎቹ ጋር አይጋጭም ወይ ማለት ነው። ከዛ ባሻገር እንደዚህ ያለ እርዳታ ለሚሆንበት ጊዜ 3 የባንክ አካውንት ብቻ በቂ አይደለም። ይቻል ሁሉም በባንክ አካውንቶች ነው። ምክንያቱም ሰው አሁን ጊዜው የትም የግድ ባንክ መሄድ አያስፈልግም። ቀጥታ መላክ ይፈልጋል። እኔ ለምሳሌ አቢሲኒያ ከሆነ ያለኝ አቢሲኒያ መላክ ፈልግ አዘር ባንክ ውስጥ ስገባ የሚቆርጠኝ ብር ከፍተኛ ነው እና ብዙ አያበረታታም እና የባንክ አካውንቶቹ ኢትዮጵያ ውስጥ ያሉት የሁሉም ባንክ አካውንት ለምን አልተጨመረበትም ነው። ከዛ ባሻገር አሁን የቴሌብርም አንደኛው አማራጭ ነው። ቴሌብርም አንደኛው አማራጭ ነው። ቴሌብር እዚህ ላይ ተጠቅሶ ስላላየሁት ምናልባት የዚህ ቴሌብሩ አብሮ የሚጠቀስ መልካም ነው። ከዛ ባሻገር እንደተጨማሪ የሚተላለፍባቸው የቀጥታ ስርጭት በርካታ መንፈሳዊ የሆኑ ቻናሎች አሉ። ሌሎች ዓለማውያን ውስጥ እንደመተው ጆይን አድርገው አብረው ክፍት ቢሆንና የዩቲዩብ ቻናል ሊንኩ ቢታወቅ ሁሉም ግን ገቢው በአንድ ቋት ቢሆን ነገር ግን የተለያዩ አማራጮች ቢኖሩ መልካም ነው ለማለት ነው። አመሰግናለሁ። በእውነቱ ያው ጥያቄዎችን ሁላችንም በሚገባ ሀሳቡን ተረድተን ለሌላው ማስረዳት እንድንችል በእውነቱ እንደዚህ አይነት ሀሳቦች መቅረባቸው በጣም እጅግ ደስ ይላል። እንደተባለው እንግዲህ ጠቅለል አድርገን ለመግለጥ ሌሎቻችሁም ሀሳብ ካለ ተብሎ ተጠይቆ የተነገረው አሁን አንድ ሀሳብ ቀርቧል። እሱም ደግሞ ማብራሪያ እየሰጠን ከዛ በኋላም ተጨማሪ እንዳይኖር ለማለት ነው። የሆነ ሆኖ አሁን የተጠየቀው በዚህ ወር ተደጋጋሚ የገቢ ማሰባሰቢያ በብዙ ቦታዎች ላይ አለ። ስለዚህ አልተደራረበም ወይ? ተደጋጋሚ አይሆንም ወይ? የገቢውን ሁኔታ ሳይቀንስም ወይ የሚለው በእውነቱ ከሆነ እንግዲህ አይታችሁት ከሆነ 1200 ካሬ ላይ ነው። አካባቢው እንደምታዩት ፈርባጣ ጎርባጣ ነው፣ ገደላማ ነው። ተቋራጩ ደግሞ የራሱ ሰዓትና ጊዜ ያለው። እንግዲህ አንድ ተቋራጭ እንዴት አድርጎ ስምምነት እንደሚገባ በስምምነቱ መሰረት ደግሞ መሄድ ካልተቻለና መሀል ላይ ለተወሰነ ጊዜ ብለን የምናቆም ከሆነ ከኪሳራ ጋር ተያይዞ ሌሎችም ተዛማጅ ጉዳዮች ስላሉ ቀደም ሲልም ይህንን እንደተባለው እንግዲህ ገዳሟን እንደምታውቁት እንደ ሌሎቹ አድባራትና ገዳማት ትልልቅ ህንፃ ገቢ የሚያስገኝ ሌላ ነገር የለውም። ህዝቡ እዚህ በሚመጣ በጸሎት ሰሚነቷና ሰው ሁሉ መጥቶ ንባውን አፍስሶ ፈጣን መልስ በሚያገኝባት እጅግ አስደናቂና ታምረኛ ቦታ በመሆኑ ህዝቡ ያው ሲመጣ በዚያ ነውና ስለዚህ ከነዚህ ጋር ተያይዞ ለኪሳራ ስለሚያጋለጥ ተቋራጩም ደግሞ በርካታ ሰራተኛ
ከ75 እስከ 80 ሰራተኛ ስለሚያስገባ ኪሳራም ስለሚጠይቅና እኛም እንደዚሁ የነኑ አስበን ትኩረት ሰጥተን እየሰራን ስለነበረ ነው ውይይት አድርገንበት አማራጭ ስለሌለ ከኮሚቴው ጋር ተወያይተን እንዳማራጭ የተወሰደ ቀን ነውና አሁን እንግዲህ ያው እዚህ ላይ ደርሰናል። ስለዚህ ጠንክረን በርትተን ከመስራት ውጪ ሌላ አማራጭ የለንም ማለት ነው። ይሄንን እንደሚመስለው በርካታ አካውንቶች በሁሉም ቦታ ላይ መከፈት ነበረበት። እነዚህ 3 ናቸው በቂ አይደለም የሚለው እንግዲህ ያው እሱን ማጠናከር ያስፈልጋል። ተጨማሪ በውጭ ዓለም ያለውም እንደዚሁ ቁጥሩ ስላልተላከ ነው እሱም አሁን እየተላከ ነው። ከሱ ጋር አድርገን ሌሎች አካውንቶችን እንትን እናደርጋለን ማለት ነው። አማራጮችን ሁሉ እንጠቀማለን። እርዳታ የሚያሰባስብ ጥያቄ የሚጠይቅ ሰው ማንኛውም ነገር ይመቻል በዚህ መንገድ ብንሄድ የሚለው ሁሉ እንጠቀማለን። እዚህ ስናሰባስብ አርቲስቶችንም የሚዲያ ሰዎችንም ማንኛውንም ሳንመርጥ ነው የጠራነው። እንግዲህ ምርጫ የለም ሁሉንም ነው እንደተባለው ማንኛውም አካል በዚህ ቦታ ላይ እንዲገኝ በእውነቱ ጥሪ አድርገናል። እንደምታዩት 24 ሰዓት አገልግሎት የሚሰጥበት ነው። በእውነቱ እዚህ ቦታ ላይ ትልቅ አባቶች እጅግ በጣም 24 ሰዓት የሚጸልዩ እንደምታዩዋቸው እነዚህን የመሰሉ አባቶች ያሉበትና ከሀገራችንም አልፎ ለመላው ዓለም የሚጸለይበት ቦታ ነውና ከዚህ አንፃር ነው ያደረግነው። ሚዲያዎችን እናስተካክላለን። ያልተጠሩ አካላትን አሁን ዛሬ ያለንበት ቀን መጋቢት 2 ነው ከ11 ጀምረን ነው የምንንቀሳቀሰው። ስለዚህ ይህንንም እናንቀሳቀሳለን፣ ጉድለቶችን እናስተካክላለን ለማለት ነው። ሌላም ተጨማሪ ጥያቄ ካለ እንቀበላለን ማለት ነው። ሁላችንም በርብርብ እስከዛሬ ተደርጎ የማያውቅ የገቢ ማሰባሰቢያ እንድናደርግ በእግዚአብሔር ስም አደራ እላችኋለሁ። በእኔ በስተግራ በኩል አርቲስቶችን ወክሎ ዳዊት አጭር መልእክት የ30 ሰከንድ ያስተላልፋል። እግዚአብሔር ይስጥልኝ። አመሰግናለሁ። የማደራችሁ አመሰግናለሁ። በናገረው ነገር የለም። እዚህ ግርማቸው በሚያስፈራ አባቶች ቆሜ መናገር ትንሽ ስለሚገርም ብዙም አልናገርም። ግን በመጀመሪያ ደረጃ ልክ የማርያም እንደተናገረው እኔም እድለኝነቴን ለመናገር ያህል ወይም ለመግለጽ ያህል ነው። በወንድሜ ቢኒያም አማካኝነት ጥሪው ሲደርሰኝ የእውነት ለመጀመሪያ ጊዜ አላመንኩም ነበረ። ግን እዚህ ለተከታታይ ቀናቶች መተናል፣ ስብሰባ አድርገናል። ወንድሜ እንግዲህ የጠየቀውን ጥያቄ ቆሞ እዛ ጋዜጠኛ ቴዎድሮስ የጠየቀውን ጥያቄ እኛ መጀመሪያ በስብሰባዎች ብዙ ቀን አወርተንበታል። ምክንያቱም ብዙ አድባራትም ገዳማትም በእርዳታ ድርጅቶችም ገቢ የሚያሰባስቡበት ወቅት ነው። ምክንያቱም እቺ 2 ወር ለእኛ ለኦርቶዶክስ እምነት ተከታዮች የጥሞና ጊዜያችን ለቀልባችን የምንመለስበት ያለንን ለምናካፍልበት ለገዳማት፣ ለአድባራት፣ ለድርጅቶች፣ ለምስኪናት የምናካፍልበት የጥሞናችን ጊዜ ስለሆነ ይህን ጊዜ መጠቀም አለበት ብለን ስንሰባሰብ እነዚህ አሁን ጋዜጠኛ ቴዎድሮስ ያነሳቸውን ጥያቄዎች እግዚአብሔር በሚያውቀው ተወያይተንበታል። ግን የደመደምነው ድምዳሜ ከእንጦጦ ኪዳነ ምሕረት የሚበልጥ ምንም ነገር የለም። የእውነት የደመደምነው ይሄ ነው። ድምዳሜያችን ይሄ ነው። ድምዳሜያችንም እግዚአብሔር የሚያቀርበው ትክክለኛ ነው። ከእንጦጦ ኪዳነ ምሕረት የሚበልጥ የለም። ምክንያቱም የማርያም ለመግለጽ እንደሞከረው እሷ ቤት እዚህ ደብር መጥቶ እዚህ ገዳም መጥቶ የልቡ መሻት ያልተፈጸመለት እዚህ ከተማ ውስጥ ያለ ሀብታም አለ ከተባለ ይህን እምነት ተከትሎ ውሸት ነው። እንጦጦ ኪዳነ ምሕረት ደጅ መጥቶ ለምኑ ያልተሳካለት የከተማችን ሀብታም ካለ ውሸት ነው። ስለዚህ ይሄን ተማመንን ነው እኛም የዚህ ድምዳሜ ላይ የደረስነውና ሁላችሁም በዕለቱ በጊዜው የልግስና እጃችሁ ለኪዳነ ምሕረት ለእናታችን ለመነኮሳቱ ቤት ለማሰሪያ እንድትዘረጉልን በእግዚአብሔር ስም ጠይቃለሁ። በዚህ አጋጣሚ የምትከታተሉ የእምነታችን ተከታይ የሆናችሁ ወረቀት ወይም የመጥሪያ ደብዳቤ የደረሳችሁ የስራ አጋሮቻችን ባለሙያዎች ወይም አርቲስቶች በዕለቱ ተገኝታችሁ ከእኛ ጋር የገቢ ማሰባሰቢያውን እንድትሳተፉ በእመቤታችን በቅድስት ኪዳነ ምሕረት ስም ለማሳሰብ ፈልጋለሁ። አመሰግናለሁ። አመሰግናለሁ። እነዚህ ሁሉ አባቶች ያሉ የማውራት እንኳን
አልችልም። ሳይገባኝ ስለቆምኩኝ አመሰግናለሁ። ያው ለእንጦጦ ኪዳነ ምሕረት እናቴ አልተኛም ከቤቴ እላለሁ። እኔም ጓደኞቼን መላው አርቲስትም ዳዊትዬም ተናግሯል። መጥሪያ የደረሳችሁ ብቻ ሳይሆን ሁላችሁንም ኪዳነ ምሕረት ጠርታለች፣ እንዳትቀሩ ነው የምለው። ያው በሚያውቁም ነገር አያምርም የማርያም እና ቴዲዬ ያልከው ጥሩ ነገር ነው። የብዙ ባንኮች አባቶችን እላለሁ ብዙ አካውንቶች ቢኖሩ መልካም ነው። ደግሞ ያደርጉታል እንኳን ባንኮች ፓወር ባንክ ቢሆን እናንተን አመሰግናለሁ። እሺ በእውነት ብዙ ነገር ላደረገችልን ለኪዳነ ምሕረት ዛሬ እድሉን አግኝተን በእጇ ቆመን እናገለግላት ስለፈቀደችልን በቅድሚያ ደስ ያለን በጣም የምናመሰግነው። ለእንጦጦ ኪዳነ ምሕረት እናቴ አልተኛም ከቤቴ ሁላችሁም የኪነ ጥበብ ባለሙያዎች እንግዲህ ሁላችሁም ተጠርታችኋልና ሶስቱንም ቀን አብረን በጋራ ኪዳነ ምሕረትን እናገለግላት እላለሁ። አመሰግናለሁ።